ዊዝድሮዋል የምትላለች ሶ ዊዝድሮዋል የምትለውን ከተጫንኩት በኋላ 4800 ብር ብሎኛል። ሶ ከዚህ ጋር 4800 ብር ሙሉን ማውጣት የፈለኩት ሶ ዊዝድሮዋል ነው የሚለውን እጫናለሁ። ከዛ በኋላ ምንድነው ከዚህ ታክስ አለ ኦኬ የስ የሚለውን እጫነውና ከዚህ ጋር እንደምትት ነው ዊዝድሮዋል ሰክሰስፉል ሆኛል። ሶ ከተመለስኩ በኋላ ዊዝድሮዋል ያደረኩበት ሪከርድ ሳየው ከዚህ ጋር ሳይሆን ምንድነው 4800 ብር ዋይቲንግ ብሎኛል ማለት ነው። ምንድነው የዚህ ሊንክ ለማግኘት ሶ ከዚህ ጋር መታችሁ ጭሱ ሶ ፕሮ ሚዲያ ሶ ከዚህ ጋር ምንድነው ጭሱ ፕሮ ሚዲያ እንዳላችሁ ቀጣችሁ ሶ ፕሮ ሚዲያ የሚል መጣችለት ሶ እሱን ከነካችሁት በኋላ ከታች ምናምን ተወላችኋል እዚህ BMW የሚል ከዚህ ጋር ምንድነው ይሄ ዛሬ የሆነው የሚል ከዚህ ጋር ጽፌላችኋል ማለት ለምሳሌ ከዚህ ዛሬ 4800 ብር ያወጣንበት ነው ማለት ነው። ሶ እዚህ ጋር ካልን በኋላ ከዚህ ጋር ሊንኩን አስቀምጡላችኋል። ሶ እሱ ሊንክ ውስጥ ነኩት ቀጥታ ከዚህ ሬጂስተር ይላችኋል። ከዚህ ጋር ምንድነው 9 ብላችሁ ስልክ ቁጥራችሁ አስገባላችሁ። ከዛ የራሳችሁን ፓስወርድ አስገባላችሁ። ያስገባችሁን ፓስወርድ ድጋሚ እዚህ ጋር ታስገባላችሁ። ከዛ ምንድነው ሬጂስተር የምትላይ ሶ ሬጂስተር ስትል ቀጥታ ይመዘግባችኋል ማለት ነው። ሶ እኔ ቀጥታ ስለተመዘገበው ካሁን ቀጥታ ወደዚህ ሊገባው ሶ ከገባው በኋላ ስራው ከዚህ ጋር ምንድነው ከዚህ ጋር እንደምትለ ለምሳሌ 1000 ብር ይለናል። ከዚህ በ1500 ብር ከዚህ ጋር ደግሞ በ3000 ብር ሶ ከዚህ ጋር ምንድነው የምናደርገው ከዚህ በየአቅማችን እንገባለን ማለት ለምሳሌ ከዚህ 1000 ብር ነው በቀን 180 ብር ነው ዴሊ ስንት በ131 ብር ነው ማለት ነው። በቀን የምናወጣው በአጠቃላይ ፕሮፊት 23000 ሶ ከዚህ ጋር ከገባን ማለት ነው 1500 ብር ነው። ከዚህ ጋር በቀን ለስንት ነው 240 ብር ነው እያላችሁ ከዚህ ጋር በ3000 ስትገቡ በቀን 539 ብር ሶ ከዚህ ውስጥ መካከል እናንተ ስራውን ከዚህ ካያችሁት በኋላ መግባት ከፈለጋችሁ ለምሳሌ ከዚህ ውስጥ እንደምታደርጉት ሪቻርጅ የምትላችሁ ከዚህ ጋር ማከብበት አሁን ሪቻርጅ የምትሮና እዚህ ጋር እንዲነካታል ሶ ሪቻርጅ ከነከነ በኋላ ከዚህ ጋር የብር መጠን ያስጠብቅብናል። ከዚህኛ እስከ ስንት ብር ማስገባት እንፈልግ በአንድ ሺህ ብር ከሆነ 1000 ብር ከነካ በኋላ ሪቻርጅ ነው የምትላለች ሶ እሱን አንዴ ከነካ ነው በኋላ ቀጣይ ወደ ስቴፕ እንሄዳለን ማለት ነው። ሶ እሱን ከነካ ነው በኋላ ከዚህ ጋር ምናምን ትወልናል ኢትዮጵያ ንግድ ባንክ እና አዋሽ ባንክ እዚህ ጋር ምትወልናል ሶ እኛ ከዚህ ጋር ማስገባት ይፈልግ ነው በኢትዮጵያ ንግድ ባንክ ሆነ ኢትዮጵያ ንግድ ባንክ ከዚህ ጋር እንድነካውና ከዛ ፔይ በምትላለች ሶ ፔይ የምትለው ከዚህ ጋር ነካታለን። ሶ እዚህ ጋር ከነካ ነው በኋላ ከዚህ ጋር ምናምን ትወልናል የሰውየውን ጊዜ አካውንት ጽፎልናል። ሶ እቺን ለምሳሌ ኮፒ አድርገን እቺን አካውንት ኮፒ ካደረግን በኋላ ቀጥታ ውስጥ ከከፈልን በኋላ ምንድነው የምናደርገው ከዚህ ላይ እቺ ለምሳሌ ከዚህ በፊት ለሰው እንደማንኛውም ሰው እንደምንልክለት እዛ እንልክለታለን ማለት ነው። ሶ እሱ እንዴት ነው የምንልክ ከዚህ በፊት ለአንድ ሰው እንደምንልክለት ልክ ብሩን እንልክለትና ከዚህ ጋር ምንድነው FT 25 ብሎ ኮድ ይሰጠናል ማለት ነው። ያቺን የተሰጠንን ኮድ መተን ያቺ ደረሰኛ መተከሽ ጋር ምንድነው አይ ሃቭ ባንክ ትራንስፈር ምትላለች ሶ አይ ሃቭ ባንክ ትራንስፈር ከነካን በኋላ ከዚህ ጋር ስማችን አስጽፍ ያመጣልናል። ሶ ከዚህ ጋር ምንድነው ሰሚት ምትላለች ከዚህ ጋር ሶ እሱ ከዚህ ጋር ከምንድነው የምናደርገው ከዚህ ጋር ፕሊስ ኤስአይዲ ይለናል። ከዚህ ጋር የከፈልንበትን FT 25 እዚህ ጋር ከዚህ ጋር እንጽፍበታለን። ቀጣይ ከዚህ ጋር ምንድነው የምናደርገው ከዚህ ጋር እኛ ያስገባንበትን የራሳችን አካውንት ከዚህ ጋር ካስገባን በኋላ ምንድነው ሰሚት ብለን ስንለው ቀጥታ ብሩ ይገባልናል ማለት ነው። ሶ ከገባን በኋላ ቀጣይ ምንድነው የምናደርገው የሚለው ከዚህ ጋር ሶ ከዚህ ጋር በኋላ ዩ ባላንስ በዚህ ጋር ባላንሳችን ከዚህ ጋር ይጽፍልናል ማለት ነው። ከዛ በቀጣይ ከዚህ ጋር ምንድነው ኢንቨስት ምትላለች ብሩ ከጻፈልን በኋላ መተን ኢንቨስት ምትላለች ሶ ኢንቨስት ምትለው ስንለከው ቀጥታ ይገዛልናል ማለት ነው። እኔ ከዚህ ጋር ስለገዛው ፕሮዳክት ምትላለች ለምሳሌ ፕሮዳክት ላይ ከዚህ ጋር ያምጥልኛል ማለት ነው። ከዚህ ጋር አንድ ፕሮዳክት ገዝቻለሁ ማለት ነው። ከዚህ ጋር እንደምትቱኝ የገዛሁት ፕራይስ በ1000 ብር ነው። ከዚህ ጋር በቀን 131 የሚቆጥር ማለት ሶ ከዛ በኋላ ራሱ ብሩ ይቆጥርላችኋል። ከዛ እናንተ ምንድነው የምታደርጉት ATB ብሎ ከዚህ ጋር ይጽፍላችኋል። የጻፈላችሁን ብር የሚቆጥሩን ከዚህ ጋር ማውጣት ከፈለጋችሁ ለምሳሌ ይሄን ስትነኩት ቀጥታ ሰክሰስ ብሎ ብሩ ይቆጥርላችኋል ወደ እናንተ ማለት ነው። ስለዚህ ዴሊ ኢንካም ከዚህ ጋር ይጽፍላችኋል። አሁንም ከዚህ በየሰዓት በየ6 ደቂቃ ስለሆነ ከዚህ ጋር የሚቆጥርላችሁን ብር ማውጣት ነው ማለት ለምሳሌ ቀደም ነው ያወጡት አለ ለምሳሌ ሂስትሪ ከዚህ ጋር ሳይሆን ምንድነው 4800 ብር ሰክሰስ ብሎኛል ማለት ነው። ይሄ ማለት ከትንሽ ደቂቃ በፊት ያወጡት ገንዘብ ነው ማለት ነው። ልክ እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። ስራውን ቀድማችሁ ግቡ ማለት ነው። ጊዜ ጌታችሁ ከገባችሁ በኋላ ብር ተበላን እንዳትሉ ቀድሞ የገባ ሰው ሁሌም ይጠቀማል ማለት ነው። ስለዚህ ቀድማችሁ ከገባችሁ በኋላ እናንተ ግፋቢል በ3 ቀን 4 ቀን ብራችሁን ተመለሳላችሁ። ከዛ በኋላ የምትወጡት ብር ነፃ ነው ማለት ነው። ስለዚህ ቀድማችሁ ለመግባት ሞክሩ። የዛሬ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።